ልጆ ኪሎ አልጨምር ብሏል። እንግዲያውስ ምናልባት ልጆ አስፈላጊ የሆነውን ስብ ወይም ፋት እያገኘ ላይሆን ይችላል። ይህንን ስል የማይጠቅሙ ምግቦች ውስጥ ያለውን ስብ ማለት አይደለም። ወላጆች ብዙ ጊዜ ስለ ካርቦሃይድሬት እና ስለ ፕሮቲን ይወራል። ነገር ግን ዛሬ በጣም ጤነኛ የሆኑና በትክክለኛው መንገድ የልጆችን ኪሎ ስለሚጨምሩ 5 ሄልዚ ጤነኛ የሆኑ ፋቶች አወራቸዋለሁ። ጤና ይስጥልኝ፣ ዶክተር ታዲዮስ የህፃናት ህክምና ስፔሻሊስት። ወደ መጀመሪያው ስብ እንሄድ። የመጀመሪያው አቮካዶ ነው። ወላጆች አቮካዶ ለኪሎ መጨመር ሱፐር ፉድ ነው። አዎ አቮካዶ በጣም ጤነኛ ስብ በውስጡ ይዟል። በሞኖ አንሳቹሬትድ ፋት በእጅጉ የበለጸገ ነው። ታዲያ አቮካዶ ለጠቅላላ ጤና በእጅጉ ይጠቅማል። አቮካዶ ለልብ ጤና እንዲሁም በጤነኛ መንገድ ኪሎ ለመጨመር አንድ አቮካዶ በውስጡ ከ250 እስከ 300 ካሎሪ አለው። ይሄ እንግዲህ በትንሽ ፖርሽን ውስጥ ብዙ ካሎሪ ማለት ነው። ጥሩ ነገሩ አቮካዶን በፈለግነው መንገድ ለልጆቻችን መስጠት እንችላለን። ካስፈለገ ዳቦ ላይ በመቀባት አሊያም ስሙዚዎች ላይ በመጨመር ካልሆነም ደግሞ ፈጭቶ ለልጆች በሚመች መንገድ መስጠት ይቻላል። በጣም ምግብ ለሚመርጡና ለሚያስቸግሩ ልጆች ደግሞ ከሙዝ ጋር አሊያም ከወተት ጋር ቀላቅሎ መስጠት ይቻላል። አቮካዶ በጣም ጥሩ ለኪሎ መጨመር የሚጠቅም ጤነኛ ስብ ነው። ሁለተኛው በጣም ጤነኛ ስብ በውስጡ ያለው ለውዝ ነው፣ ወይም የለውዝ ዝርያዎች ናቸው። እንደ አልመንድ፣ ኦቾሎኒ የመሳሰሉት ትንንሽ ናቸው፣ ኃይለኞች ናቸው፣ ካሎሪ ብዙ አላቸው። እንደው አንድ የእጅ መዳፍ የሚሞላ ለውዝ እንኳን በውስጡ ከ150 እስከ 200 ካሎሪ ይዟል። ሌላው ጥሩ ነገራቸው በውስጣቸው ከያዙት ጤነኛ ስብ በተጨማሪ ፕሮቲንና ቫይታሚኖችም አሏቸው። ታዲያ ለውዝን በለውዝ ቅቤ መልክ ዳቦ ላይ፣ ስሙዚዎች ላይ መጠቀም ይቻላል። ለውዙን ራሱ ደግሞ ፈጭቶ ገንፎ ላይ፣ የተለያዩ ነገሮች ላይ የጨመሩ ልጆች እንዲጠቀሙ ማድረግ በእጅጉ ያግዛል። አንዳንድ ልጆች ምናልባት የለውዝ አለርጂ ሊኖራቸው ስለሚችል እሱን ቼክ ማድረግ ጠቃሚ ነው። ሌላኛው በጣም ጤነኛ ስብ ያለው ለኪሎ መጨመር የሚያግዝ የወይራ ዘይት ነው። የማይታየው ኃይል ሰጪ። አዎ የወይራ ዘይት ብዙ የማይባልለት ነገር ግን በጣም በውስጡ ለኪሎ መጨመር የሚያግዝ ጠቃሚ ነገሮች ያሉት ነው። የወይራ ዘይት በውስጡ ጤነኛ ስብ አለው። አንዱ የማንኪያ የወይራ ዘይት እንኳን 120 ካሎሪ አለው። ታዲያ የወይራ ዘይትን ምግብ ሰርተው ከጨረሱ በኋላ አትክልቶች ላይ ወይም ሳላድ ላይ መበተን፣ ካልሆነም ደግሞ ኩክድ የሆኑ ምግቦች ላይ የወይራ ዘይትን በመጠቀም በጣም ብዙ ምግብ መብላት ሳያስፈልግ ብዙ ካሎሪ ልጁ እንዲያገኝ ማድረግ ያስችላል። ስለዚህ የወይራ ዘይት ቤቱ አይጥፋ። አራተኛው በጣም ጠቃሚ ለኪሎ መጨመር የሚያግዘው አሳ ነው። በጤነኛ መንገድ ኪሎን ለመገንባት አዎ አሳ፣ ሳልመን፣ ሳርዲን፣ ቱና በእንደዚህ መንገዶች ያሉትን ለልጆቹ መስጠት ይችላሉ። አሳ በውስጡ ኦሜጋ 3 በጣም አለው። ታዲያ ይሄ ለኪሎ መጨመር ብቻ ሳይሆን ለአእምሮ እድገት እንዲሁም ለጠቅላላ ጤነኝነታቸው በእጅጉ ያግዛቸዋል። ምናልባት ፍሬሽ የሆነ አሳ ማግኘት የማይቻል ከሆነ የታሸጉትን አሳዎች ለልጆቹ መጠቀም ይችላሉ። አምስተኛው ጤነኛ ስብ የሚገኝበት የምግብ አይነት ወተት ነው። አዎ ወተት በውስጡ ስብ አለው። ወተት እንደ ስቡ መጠን ሊለያይ ይችላል። ለምሳሌ ሆል ሚልክ በውስጡ ብዙ ስብ አለው። ሬዲዩስድ ሚልክ፣ ሎው ፋት ሚልክ፣ ፋት ፍሪ ሚልክ ወይም ስብ የሌለውም ወተት አለ። አሁንም ማውራችሁ ሆል ሚልክ በውስጡ 3.25% ፋት ያለውን ነው። እሱ ለልጆቹ ኪሎ መጨመር በእጅጉ ያግዛል። አንድ ብርጭቆ ወተት እንኳን 250 ካሎሪ አለው። ልጆቹ እንዲህ እንዲጠቀሙ እያደረጉ ኪሎቸው እንዲያድግ ማድረግ ይቻላል። ታዲያ ወተት ከስቡ በተጨማሪ ፕሮቲንና ካልሲየም በተጨማሪነት ይዟል። ማሳሰቢያ ወላጆች፣ አሁን ያወራችሁ ጤነኛ የሆኑትን ስቦች ነው። ጤነኛ ካልሆኑት ስቦች ጋር ግን እንዳያምታቱ። ማለትም ፕሮሰስድ የሆኑ ምግቦች ላይ፣ የታሸጉ ምግቦች ላይ እንዲሁም በዘይት የተጠበሱ ምግቦች ላይ ያሉት ስቦች ጤነኞች አይደሉም። ትክክለኛ የኪሎ መጨመርም አያመጡም። ያወራችሁ በጣም በጤነኛ መንገድ ለልጆች የኪሎ መጨመር የሚያግዙትን ስቦች ነው። እነዚህን ምግቦች ግን ማስወገድ ያስፈልጋል። በመጨረሻ ነው ወላጆች ብዙ ማብላት ሳይሆን መርጦ ማብላት ነው ለልጆች ጠቃሚ። ስለሆነም አቮካዶ፣ ለውዝ፣ አሳ፣ የወይራ ዘይት እንዲሁም ወተትን የልጆቹ ምግቦች ላይ በመጨመር ጤነኛና ትክክለኛ የሆነ ኪሎ ልጆቹ ላይ ማስተካከል ይችላሉ። ጤና ይስጥልኝ፣ ዶክተር ታዲዮስ። ስለተከታተላችሁኝ አመሰግናለሁ። ተጨማሪ መረጃዎች እንዲደርሷችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።